ተኝተሽ ትነሺ ዓለም ተቀይራ ታገኛታለሽ። በመልክሽ ምክንያት ያየሽውን ሀዘን በሙሉ ረስተሽ ደስተኛ ትሆኛለሽ። አዲስ ፊት፣ አዲስ ሰው ሆነሽ የዩኒቨርሲቲ ላይፍ ትጀምሪያለሽ። የኔ ቆንጆ ይህን ፊትሽን ወደ መጨረሻ ጊዜ ነው የማየው። እማ ፈርቻለሁ። የኔ ልጅ አትፍሪ፣ ጠንካራ መሆን አለብሽ። ታካሚ መግባት አለብሽ አሁን። ህይወቷን ወደ ኋላ መለስ ብላ ስታስበው አንቺ አሳማ መብላት አታቆሚም? አሳማ ዝም ካልኳቸው የሚያቆሙ መስሎኝ ነበር። እባካችሁ ክፈቱልኝ፣ እባካችሁ በማርያም ያስፈራልኝ ቦታ እባካችሁ ክፈቱልኝ። አሳማ አይደለሽ እንዴ? ወፍራም አይደለሽ እንዴ? ሰብረሽ ውጫ። እንደዛ እየለመንኳቸውም እየሳቁ ሄዱ። የዛን ቀን ሽንት ቤት ተቆልፌ ያለው አንድ ነገር ቃል ገባው ለራሴ። እቀጥናለሁ፣ ቀጥኝም ከማንንም ሰው ጋር እኩል ሆናለሁ። የዛን ይሁን የሚያቆሙት የማረግ እኔን ማሰቃየት። ሚሪያ ነይቢ፣ ቁርሳት በይ። እንዴት ትሄጃለሽ? ነይቢ። እማ አልበላም እኮ አልኩኝ። ከዚህ በኋላ ቁርስ የሚባል ነገር እንዳትይኝ፣ አልበላም ብዬ ለመቅጠን የመጀመሪያ ጉዞዬን ጀመርኩ። ሮጥኩኝ። እናም ቀጠንኩኝ። ትምህርቴ ላይም ጎበዝ ለመሆን ሞከርኩ። ከኛ ክላስ አንደኛ ወጣ ተማሪ ታገኝተዋል። ሚሪያ አጨብጭቡላት። እና የዛኔ መስሎኝ ነበር ከሁሉም ሰው ጋር እኩል ሆንኩ መስሎኝ ነበር። እና ላይ መጣሉ ብዬ ያሰብኳቸውን ጥያቄ ነው ያወጣውልህ ላንተ ብቻ። ለምን ለኔ ብቻ? ምክንያቱም እኔ አንተን እወድሃለሁ። ምን ያምሻል እንዴ? ጭራቅ ምን አልከኝ? አው ጭራቅ ነው ያልኩት። ጭራቅ ምን ብለው እንደሚጠሩሽ እንኳን አታውቂም እንዴ? አስቀያሚ። እንደምትወጂ ለማንም ሰው እንዳትናገሪ፣ ያሳፍራል። እንዳታዋርጂ። ምን አይነት አስቀያሚ ነች። እና የዛን ቀንም ተረዳው በዚህ ፊት መቼም ቢሆን ከማንም ሰው ጋር እኩል ሆኜ ደስተኛ ሆኜ መኖር እንደማልችል መቼም ቢሆን። ከኦፕሬሽን በኋላ በተቀየረ ፊቷ እድሜ ልኬን ተሰቃየሁበት የናስጠሊታ ፊት ሳይሆን አዲስ ፊት፣ አዲስ ህይወት ዩኒቨርሲቲ ላይ ልጀምር ነው።